ኩታ ነበር ቻይናውን ማልበስ ላንተስ ነው በውቃስጠይቁ እና ተዘግቶባት ነው እንዲልኛ ተከፍቶላት ነው እና እኔ ነኝ አረጋጋ አስገባሁላት ተረጋጋች። ቴንኪው ጉቺ ግን አላላችሁኝም። እግዚአብሔርን እኔን እኮ ማመስገን ነበረባችሁ ፍቅሮቼ። እስከዛሬ ይቅር በሉ በድያችኋለሁ። ለካ ዓለም ሲጨነቅ ህዝቡ ሲጨነቅ አህዛቡ ሲጨነቅ ሰማይ ምድር ሲጨነቅ እኔ ነበርኩ ለካ መድኃኒቷ። ቀሰቀስኳት። ትላንትና በህይወታችሁ ገና ጠረጴዛ ሳይደበደብባችሁ ወጣችሁ። ጠረጴዛ ሳይደበደብባችሁ መክተፊያ ሳይጮህባችሁ ሳይቀጠቀጥባችሁ ቢላዋና መክተፊያ ድስት ሳይንቋቋ ማማሰያ ሳይሾፈርባችሁ ትላንትና ገና ለመጀመሪያ ጊዜ ጡት ሳይንቀጠቀጥ ቂጥ ሳይበጠበጥ በጣም ሰከን ለማለት ተሞክሮ ግን ፊትሽ ጥሩ አይደለም። የሚሆነ ያበጠ መሰለኝ። ጥሬ ሰማሁሽ ግን አንቺ ራስሽ አብጠሽ ጥሬ ስጋ መስልሽ ነው እኮ የመጣሽው። አይ እኛ አሮጊቶች ነን፣ እድሜ ጥግብ ያለን አሮጊቶች። አለባበሳችንን በጣም ወቅሰሽናል። ብሪጅ የኔ እናት የኔ ወርቅ ሳርዬ ኤርሚ ሀበሻ ምስር እኛ እኮ እድሜ ጠገብ አሮጊቶች እኮ ነን። እና በዚህ እድሜያችን ሰው ልደት ላይ አንቺስ በገዛ ልደትሽ ነው ሰርፕራይዝ ያረግሽ ስደንሽ መሞሽ ታይቶ፣ እኛ ሰው ልደት ላይ መሟችን ይታይ አጫጭር ለብሰ እንደው የምታወሪው ራሱ ኧረ ተይ እባክሽ ተይ ህግ ያግድሽ። የኛ ምን ሰው ሰርግ ላይ ሰው ልደት ላይ እንዳንቺ ስንበራገድ ኧረ አንቺስ ከፋ ረዲያ እንዴ በባሌ በልጄ አልደራደርም በእንትና ትያለሽ። ኧረ አንቺስ እንዲህ ይወራ አቅለሸልሽ። ደግነቱ የመጀመሪያው ቅጣት ከቻይናን የጀመረው ይመችክ። ቹዋንግ ቹዊንግ ይባላል። የዚህ የእንትኑ ባለቤት የቲክቶክ ባለቤት እሳቸው ናቸው የዘጉባት። የጀዲያ ምን ነው እንዲህ ያሉሽ? እሳቸው ራሳቸው ዝም ብዬ ሳዳምጠ የጀዲያ ሚስተር ቹዋንግ ቹዊንግ እመሙሽን አሳይተሽ ላይቭ ላይ አይሰጋም ብለሽ 47 ጊዜ ሸኝተሽ 47 ጊዜ መልሰሽ አይ በቃ ጨርሽኝ ብለሽ ክሮስ ካንትሪ አድርገሽ አግብተሽ ፈተሽ መተሽ ቁጠሩ 150 ጊዜ አልከሽ ይሄንን ሁሉ ታሪክ ያየንበትን ቲክታክሽን ሚስተር ቹዋንግ ቹዊንግ በጣም አናደሻቸው ነው። የዛን ቀን ከአቅማቸው በላይ ሆነሽ ጂዲያቲ ምን እንዴት ብለው እንደነጠቆች ራሱ ሳስበው የሚመልሱልሽም አይመስለኝ። ቆንጆ በእውቅ ፍቅሮቼ እንደው በእውቅ በዘመድ ቆንጆ ጋቢ ንጹህ ፈትል የጥ ጋቢ ቢገኝ እኚህ ሰውዬማ ማልበስ መሸለም አለብን። ቆንጆ ኩታ ቻይናው አፈላልገን አጠያይቀን
ልብሳቸውንማ መሸሸል ግድ ነው ልናለብሳቸው። አደራዎትን እርሱም ደግሞ ቻይና መቼም እህል መስሎት እንዳይበሉት ጋቢ እንሸልሞታለን። አዎ ላጥ አድርገው በዜሮ ይሸኙልን እንጂ ያኛውማ ቢኖር መተረጋጊም አይመስለኝ። እኔ ግን ለማንኛውም ብታልሰጥሽ እኔ መልስ አልሰጥሽ ወይ ሽኮሪና እኔ መልስ አልሰጥሽ። ብትናገሪኝ ብትሰዱኝም አልመልስልሽ። አሁንም አልመለስኩልሽ፣ ወደፊትም አልመለስልሽም። እኔ አልመልስም። እኔ መች ቆንጆ ነኝ አልኩኝ? ዊንታ እኔ ቆንጆ ነኝ እያልኩ ወጥቻለሁ ብያለሁ። እኔ ብያችኋለሁ ወይ ጋይስ? ቆንጆ ነኝ ብያችሁ አውቃለሁ? እስኪ ፍረዱ። እኔ ቆንጆ አላውቅም። ቁንጅና አንድ ሰው ለኛ ጨዋነት ምንም ጥርጥር የለንም። ምንም ጥርጥር የለንም። እሺ ላሳደጓትም ጨዋነት ጥርጥር የለንም። እኛ ለቁንጅናዋም ጥርጥር የለንም ነበር። ለቁንጅናዋ አሁን ጠፍቶብናል። አሁን ቁንጅናዋ ጠፍቶብናል። ከጠፋብን ደግሞ መብታችን ነው እንዴ? ከጠፋብን መብታችን ነው። ለእናንተ ቆንጆ ትሆናለች፣ አሁን ለኛ ቆንጆ አይደለችም። ለኛ በነበረች ሰዓት እኛ ነን እኮ የተናገርነው ቆንጆ ነች ብለን የቁንጅና ምሳሌ አድርገናት። አሁን የብልግና ምሳሌ ነች። የልጅ ተሳዳቢነት ምሳሌ ነች። ምንድነው ስሙ? ኧረ ስንቱ አለ ሰው። የብዙ ነገር ቁንጅና የለም አሁን የለም። አረፌ ብዬ አንገቴን እዩት ትላለች። እውነትም ሀቅ ነው። አንገትሽ ያምር ነበር። ምን አለ አንገት ተቀይሮ ጭንቅላት ቢሆን፣ እንዳንገትሽ ጭንቅላትሽ ቢያምር። በስማ ቁንጅናዋ ለኢትዮጵያ ምን አመጣ? ሜዳሊያ። ቁንጅዬ ተሳዳቢ ቁንጅት ብላ አንገቷ ርዝም ያለች ለማኝ ከኛ ጋር ሌላ ምን አመጣሽ? ከኛ ካስቀያሚዎቹ ከንጉልፋቶቹ ከፋጉሎቹ ጋር አብረን የምትለምኑ አብረን የምንሳደቡ። ያው አዲስ ነገር አለ፣ ሌላ አዲስ ነገር አለ። ላሳደጓትም ለወለዷትም ጨዋነት 5 ሳንቲም ጥርጥር የለም። አንድም ኢትዮጵያዊ እናት የኔ ያስቀያሚዋ እናት እንኳን ተሳዳቢ እንደሆነ አድርጋ አላሳደገች። ኢትዮጵያዊ እናት ሁሉ ልጇ ተሳዳቢ ሆና እንድታደግ የምትፈልግ የለችም። አንድ ይሄ ነው ያልኩት እኮ። እኔ በክፋት አትሰዱብኝ። ያ ግሎሪ ሙዚቃውን ከፍቶ እየሰማን አይደለም። ግሎሪ ሚውት አድርጌክ ነበር። ሄሎ ሞዴሬተር የለው ላቤት መልሽላትማ። የት አለች? አንድ ቁጥር ተጻፋ ነው እኮ ስማ። ሄሎ አንድ ልጅ ላመሰግናት ፈልጋለሁ እባክሽ ብላለች። ከታች ልታመሰግንሽ የምትፈልግ ልጅ አለች። እኔ ልውረድላትና ላስገባት። አንድ ልጅ አትወርጂ። ምን ልውረድ ማለት እኔ ከስር ታብታብ አደርጋለሁ። ማን ስሜት ስለነበረ ነውና አንቺ ደግሞ በዛ መልክ ወተሽ ኢቭን ልጅሽ ላይ እንደዚህ አይነት ነገር በሌለበት በዛን ያህል ግን ማለት ነው ያን ያህል ግን እዛቶች አሉ። ስፔሻሊ ልጆች ላይ ነው የምንሰራውና ማለት ነው በዛ መልክ ለሰጠሽው መልስ ማለት ነው በጣም በተበሳጩበት ያንን ነገር ሰምተው እኔ አልደግመው መሰለኝ ነገርና በተበሳጩበት ሰዓት በጣም በቃ ለዚህ ነው ወይ የምንወጣው ለዚህ ነው ወይ አዌርነስ የምንሰጠው ብለው እንደገና ደግሞ ያንቺ ንግግር ደግሞ መጥቶ ማለት ነው አበርትተዋል ሁሉንም 27ቱንም እናቶችና በጣም ነው የምናመሰግነው ጉቺዬና ሁሉም እንደውም በቃ ጉቺ ቤት እንሂድና እናመስግን በሚል ነበር። ጉቺ ላይ ትመጣለች ታመሰግኗታላችሁ ብዬ ያው ድሬጋ ጽፌ ነው የገባው። ቲኪ ጋርም ጽፌ ነበረ እና በጣም ነው የምናመሰግነው።